በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የማምላክ የቅድስት ድንግል ማርያም ወዳጆች እንዲሁም የዝማሬቱ ቤተሰቦች እንደምስከሳ ደርሳችሁ አሜን። የኃያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እነሆ መንፈሳዊ ስነ ጽሑፍ ይዤ ቀርቤያለሁኝ። አብራችሁኝ እስከ ፍጻሜ ትቆዩ ዘንድ በትህትና ጠይቃለሁኝ። አብራችሁኝ ቆዩ። የስነ ጽሑፉ ርዕስ ሕይወትን ማቋረጥ። ማንም ሰው በፈቃዱ እንዳልተወለደና በኃይሉ ወደዚህ ዓለም እንዳልመጣ ሁሉ በራሱ ፈቃድና በኃይሉ ሕይወትን እንዲያቋርጥ ወይም እንዲያጠፋ አልተፈቀደለትም። ይህ የጸና የአምላክ ሕግ ነው። የዚህች ጊዜያዊ ዓለም ስንኖር የፈጠረን አምላክ በፈቃዱና በጊዜው እስኪጠራን ድረስ ሕይወትን የመጠበቅ ግዴታ አለብን። ይሁን እንጂ በተቃራኒው ብዙ ሰዎች ሕይወትን ለማቋረጥ ወይም ለማጥፋት ሲገፋፉ ይታያሉ። ጥቂት የማይባሉም ራሳቸውን ሊያጠፉ ሲሞክሩት ይደረስባቸዋል። በሀገራችን ራሳቸውን ሰቅለው ገዳይ መርዝን ጠጥተው ሰዎች ራሳቸውን ያጠፋሉ። በውጭውም ዓለም ከረዥም ፎቅ ራሳቸውን ጥለው መሳሪያ ተጠቅመውም ራሳቸውን ሲገሉ ይታያሉ። ይህ ውድ የሆነችውን እና ልንንከባከባት ኃላፊነት ያለብንን ሕይወት እንድናጠፋት ከሚያደርጉን ዋነኛው ምክንያት ብዙ ሆነው ጭንቀት፣ ብስጭት ነው። መጽሐፍ ቅዱስ ስለ ሕይወት እንዲህ ይላል። የሕይወት ምንጭ እግዚአብሔር ነው። ሕይወት የተገኘ ከእርሱ ነው። እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት። ሰውም ሕያው ነፍስ ያለው ፍጡር ሆነ። መጽሐፈ ኢዮብ ምዕራፍ 33 ከቁጥር 4፣ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7። በኋላም ብዙ ተባዙ ምድርንም ምሏት ባለው የአምላካዊ ቃሉ መሰረት ሰው ከወንድና ከሴት ይዋለዳል። በዚህም የተፈጥሮ ሕግ መሰረት ሰውን በእናቱ ማህፀን የሚሰራው ሕይወትንም የሚሰጠው እግዚአብሔር ነው። እንዲህ እንደተጻፈው በአሁኑ እንደ እግዚአብሔር ወተት አላፈሰስከኝምን? እንደ እርጎስ አላደረከኝምን? ቁርበትና ስጋ አላለበስከኝን? በአጥንትና በጅማት አጠነከርከኝ፣ ሕይወትን ቸርነት አደርገህልኝ። መጽሐፈ ኢዮብ ምዕራፍ 10 ከቁጥር 10። በዚህ መሰረት ከፈጣሪ የተገኘውና ለሰው ልጅ የተሰጠው ሕይወትን ማንም በፈቀደ ጊዜ እንዲያቋርጠው ወይም ሕይወቱን እንዲያጠፋ አይፈቀድለትም። ሕይወት በምድር ላይ ጽኑ ሰልፍ ናትና የሕይወትን ፈተና መቋቋም ያልቻሉ ሰዎች ራሳቸውን ከዚህ የሕይወት ውጣ ውረድ ለማግለል በሚመርጡ ምርጫ ለራሳቸው ከሚሰጧቸው የተሳሳተ ምላሽ አንዱ ራሱን ማጥፋት ነው። ሕይወትን በሰራት በእግዚአብሔር ዘንድ ፍጹም የተከለከለ ሲሆን ከሞት በኋላ ባለውም ዘላለማዊና ሰማያዊ ሕይወት የሚያስኮንን እና ከእግዚአብሔር የሚለይ ነው። በቅዱሱ መጽሐፍ የተገለጸ ይኸውም እውነት ነው። ፍጥረታትን ያስገኘው እግዚአብሔር አምላክ በእስራኤል በኩል ለዓለም የሰጠው ትእዛዝ 10ቱ ሕግጋት ከምንላቸው አንዱ አትግደል፣ ኦሪት ዘጸአት ምዕራፍ 20 ከቁጥር 13 ይላል። ይህ የራስንም ሕይወት ለማጥፋት ይመለከታል። ቀጥሎም በሐዲስ ኪዳን የሐዋርያት ትምህርት ይህንኑ የሚያጸና ነው።
የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርንም ቤተ መቅደስ ቢያፈርስ እግዚአብሔር ራሱን ያፈርሰዋል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እስከ 17። በእርግጥ ሰዎች ሕይወትን ለማቋረጥ የሚነሳሱት የሕይወትን ዋጋ ባለመገንዘባቸው ብቻ ነው የሚል ድምዳሜ መስጠት ፍጹም ስህተት ነው። ከሞቱም በኋላ ስለሚኮነኑ አለመኮነንም ብዙ ሊያስቡበት አይችሉ ይሆናል። የሚገርማችሁ ግን ትልቁ የሕይወት ስህተት ያለው እዚህ ላይ ነው። በራሱም ይህ የሚያመለክተው ያ ሰው ከእግዚአብሔር ጋር ያለው የሕይወቱ ቁርኝነት ልኩ የሚታወቅበት ጊዜ ነው። ምክንያቱም በሕይወቱ ለእግዚአብሔር የመጨረሻውን ቦታ የሰጠ ሰው ከዚህ ዓለም በኋላ ስለሚጠብቀው ሕይወትና ክብር ያለው ቁርኝነት ሊደራደር የሚቀርብ ስላልሆነ። ራስ ማጥፋት በተአምራዊ ኃይል የተገደድንበት ሳይሆን በአስተሳሰባችን ውጤት ነው። ይህ ደግሞ ተቀጣጥሎ ውጤቱ አመፅ ወይም ሞት እንደሚሆን የሚያደርገው የሚያራግበው ጭንቀትና በጭንቀት ማዕቀፍ ውስጥ የሚገኙት ብስጭት፣ ቁጣ፣ ንዴት ናቸው። ራስን ማጥፋት ደግሞ ሌሎችን ወይም ከዚህ ውሳኔ ያደረሰንን ችግር የምንቀበልበት ሳይሆን ራሳችንን የምንቀበልበት የተሳሳተ የውድቀት ምላሽ ነው። ተወዳጆች ሆይ ራሳችሁን አትበቀሉ። መጽሐፍ ወደ ሮሜን ሰዎች ምዕራፍ 12 ከቁጥር 19። አሜን። የሰማነውን ቃል እግዚአብሔር አምላክ በኃይለ ልቦናችን ያሳድርብን።